ለምሳሌ አበበ በሶ በላ አንድ አረፍተ ነገር ነው አይደለ? አበበ በሶ በላ አንድ አረፍተ ነገር ነው አይደለ? ሶስት አይደለ? አበበ በሶ በላ። አዎ እሱ አንድ አረፍተ ነገር ነው። ግን ለምሳሌ በላ በሶ አበበ ብል እናንተ ገልብጣችሁ ምን ብላችሁ መናገር አለባችሁ ማለት ነው? አበበ በሶ በላ። አዎ እንደዛ ብላችሁ መናገር አለባችሁ ማለት ነው። አሁን ገብቶኛል። ገብቷችኋል? ገባኝ። አዎ ገብቶኛል። እሺ ስለዚህ አሁን ቡድን አንዶች ናችሁ የምትጠየቁት። ቃላቶቹን እንደዚህ ከሰጠው በኋላ 30 ሰከንድ ነው የምሰጠው። 30 ሰከንድ። እሺ አብ 1 2 3 አዎ ስለዚህ በ30 ሰከንድ ውስጥ መመለስ አለባችሁ። ኦኬ እሺ ካልመለሳችሁ ያው እንዳልመለሳችሁ ሆኖ ይቆጠራል ማለት ነው። እሺ 1 2 አሁን ከቡድን አንዶች ሌላ ድምጽ እንዳልሰማ ማይክ አጥፉ። ሌሎች ልጆች ካለበዛ ማርክ ይቀነሳል። እሺ እሺ 1 ዝግጁ? 2 yes እሺ በፍቅር ኢየሱስ ልጆችን ይወዳቸዋል። በሉ ኢየሱስ ልጆችን በፍቅር ይወዳቸዋል። ጎበዝ ልጅ 25ኛው ሰከንድ ላይ መልሰሻል። ኢየሱስ ልጆችን በፍቅር ይወዳቸዋል። ጎበዝ ልጅ። እሺ ቡድናን አብርሽ ይሰማል አይደል? አዎ ቃሉ ይሰማል። እንደ ግሩፕ ነው የሚይዝላቸው እንደ በተናጠል ለየልጆች እንደ ቡድን ይያዝላቸው አይሻልም? እንደ ቡድን ስንት ነጥብ ነው የሚያዝላቸው? ስለዚህ 1 ነጥብ ቡድን 1 ነጥብ ይያዝላቸው ማለት ነው። እሺ እየያዝኩ ነው። ጎበዝ ልጆች። እሺ ቡድን 1 ነጥብ። እሺ ቡድን 2ቶች ዝግጁ? አዎ ቡድን 2 ኤልናታን ቀጸላ እና ሚካኤላ ዝግጁ ናችሁ? አዎ እሺ እኔ በይ እግዚአብሔር የልጆችን ጸሎት ይሰማል። ጎበዝ ልጅ። እሺ ቡድን 2 1 ማርክ ይዟል። እሺ ቡድን 3ቶች ዝግጁ? ቡድን 3ቶች ሁለተኛ ዙር ላይ ግን ስንመለስ አሁን ያልመለሳችሁ ነው መመለስ ያለባችሁ። ካለበዛ አሁን ዚቦራና ቀጠላ መልሰዋል። ሁለተኛ ላይ ደግሞ ወይ ሄለን ብሩክ ወይ ደግሞ ሚካኤላ ኤልናታን መመለስ አለባቸው። ግልጽ ነው አይደል? እሺ አሁን ቡድን 3ቶች ዳጊ እነ ህብስት ኤቫንን ጨምሮ ማለት ነው። እሺ 1 2 3 በል ዳዊት ጎልያድን በእምነት አሸነፈ። ጎበዝ ልጅ። እሺ 23ኛው ሰከንድ ላይ መልሳችኋል ጎበዞች። ዳዊት ጎልያድን በምን አሸነፈ? በእምነት አሸነፈ። እሺ ቡድን 4 አለ እንዴ? ቡድን 4 የለም አይደል? የለም። እሺ ወደ ቡድን 1 ነው የምመለሰው። ቡድን 1 ዝግጁ? አሁን ቅድም ዚቦራ ናት የመለሰችው። ወይ ብሩክ ወይ ደግሞ ሄለም ናቸው መመለስ የሚችሉት። ዚቦራ ከመለሰች ነጥብ አይያዝላችሁ። እሺ ግልጽ ነው? በቃ ዚቦራ ሚውት አድርጊው። ዚቦራ ሚውት። የሚደረገው አውቃለሁ። እሺ
1 2 okay አመጣ መልአክ አመጣ ኖይስ ከእግዚአብሔር መልአክ ብሩኬ ሄለም መልእክት ከእግዚአብሔር አለቀ። ሰዓታችሁ አልቋል። አመጣ። ሰዓታችሁ አልቋል ቡድን አንዶች። ስለዚህ አልተመለሰም። አይ መልሱ ልክ አይደለማ። መልሱ መልእክት ከእግዚአብሔር አመጣ ነው። ስለዚህ መልእክት ከእግዚአብሔር አመጣ ስለሆነ ያው ይሄኛውን አላገኛችሁም። እሺ ቡድን ሁለቶች ዝግጁ? አሁን ቀጠላ መመለስ የምትችሉት ሚካኤላ እና ማነው ሶስተኛው? ኤልናታን እና እስክንድር ናቸው። እሺ እሺ 1 2 3 እግዚአብሔር ፍቅር ነው። ጎበዞች። እሺ እግዚአብሔር ፍቅር ነው። ቡድን ሶስቶች ዝግጁ? እግዚአብሔር ፍቅር ነው። እሺ ጥሩ። ቡድን ሶስቶች ዝግጁ? ቡድን ሶስት አቤት። ዝግጁ ናችሁ? እሺ 1 2 3 ሙሴ ህዝብን ከግብፅ እስኪ መልሳችሁን እንየው ጎበዞች። ሙሴ ህዝቡን ከግብፅ አወጣ። እሺ ቡድን ሶስቶች ሁለተኛውን ነጥብ አግኝተዋል። እሺ አሁን ደግሞ ስንት ጥያቄ ተጠየቃችሁ? ማለት 9 ጥያቄ ነው የተጠየቃችሁት። ቀጣይ ወደ ቀጣዩ 6 ጥያቄ ነው የተጠየቃችሁት። እሺ ስለዚህ 3 ጥያቄ ተጨማሪ እንጠይቃለን አሁን ከዚህ። እሺ ቡድን አንዶች ዝግጁ? አዎ። እሺ አሁንም ሄለምና ብሩኬ ናችሁ ግን መመለስ ብሩክ የምትችሉት። ለምንም የለም ብሩክ የለም። ብሩኬ አለ አለ ብሩኬ እየመለስክ ወይ? ኢቫን እዚህ ግሩፕ ግባ። ኢቫን ይሰማል? አቤት። ኢቫን ቡድን አንድ ነህ። ከዚህ በኋላ ቡድን አንድ ነህ ኢቫን። ቡድን 3 በጣም ኃይለኞች ናቸው። እሺ ወደ ቡድን አንድ ሄደሃል ኢቫን። እሺ ቡድን አንድ ማን ናችሁ አሁን? ብሩኬ፣ ዚቦራ እና ሄለም ናችሁ እና ኢቫን ማለት ነው። እሺ ዝግጁ? አዎ 1 ዝግጁ ነው። 2 3 ወይት ቃላ በነ ሙሴ ህዝቡን ከግብፅ አወጣ። አሁንም ይታያል። ጥያቄ አለኝ። ቆይ ልጆች፣ ሌላ እሺ ልጆች፣ ኔክስት ኩዌስቸን ፕሊዝ። እኔ ጥያቄ አለኝ። እሺ ይቅርታ። እሺ ጥያቄ ማን ያለው? ማን ነው ጥያቄ ያለው? እሺ ዚፖራ። እሺ ስለዚህ አሁን ለቡድን አንድ ብሩክ እና ኤቫን ነው የሚያወራው አይደል? ብሩክ፣ ኤቫን እና ሄለም። ምክንያቱም አንቺ አንድ ትክክለኛ መልስ ስለመለሰሽ ብዬ እኮ ነው። እሺ ስለዚህ ኤቫን እና ብሩኬ የመለሰ ይሁን። እሺ ልክ ነሽ። ያው the rules are rules። ኦኬ ብሩክ እና ኤቫን። እሺ ብሩክ እና ኤቫን ናችሁ መመለስ ያለባችሁ አሁን።
ጎበዞች። እሺ በደንብ እዩ። አንድ ብሩኬ ይሰማል? ብሩኬ እሺ አስተውሉ። ኢቫን ብሩክ ለቡድን አንድ ልጆች መጽሐፍ ቅዱስን ልጆች አንብቡ። እሺ ሌላ መልሳላችሁ? መጽሐፍ ቅዱስን ልጆች ያንብቡ እና ልጆች መጽሐፍ ቅዱስን ያንብቡ። ጎበዞች። እሺ እስኪ ቼክ እናድርገው። አዎ ልጆች መጽሐፍ ቅዱስን ያንብቡ። የመጀመሪያው ይሆናል ግን በባለቤት መጀመር በሳብጀክት መጀመር ስላለበት ልጆች መጽሐፍ ቅዱስን ያንብቡ። ጎበዞች ቡድን አንዶች። እሺ ቡድን ሁለቶች ሬዲ? አሁን መመለስ የሚችሉት ምቺው ሚካኤላ ብቻ ነሽ። እሺ ሚካኤላ ብቻ ናት መመለስ የምችለው። ኤልናታልና ቀጠላ መመለስ አይችሉም። 1 2 3 አዎ ሰዓት አልቋል። እስኪ ቡድን ሶስቶች ሞክሩ። ቡድን ሶስቶች ማን ያልመለሰው ከቡድን ሶስት? እና ቅዱስ። እሺ እስኪ ህብስት ሞክሪ። እና እኔም አልመለስኩም። እሺ ሞክሩ ሁለታችሁ። የእግዚአብሔር እስራኤል ነው። እሺ እስኪ ህብስት ነው ቅዱስ የእግዚአብሔር ሕዝብ እስራኤል ነው። እስኪ ያው ይሄ ለነሱ ቀድሞ የተሰጠ ጥያቄ ስለሆነ ማርክ የሚሰጥበት አይደለም፣ ግን መልሱን እንየው። እስራኤል የእግዚአብሔር ሕዝብ ነው። እሺ ስለዚህ ያው አብረሽ ቡድን ሁለቶች አንድ ስተዋል። ዝግጁ? እንደገና ከራውንድ 1 ነው ስታርት የሚደረገው? ቲቸር አይ ከራውንድ 1 ሳይሆን ቡድን ሶስቶች ሶስተኛውን ጥያቄ አልተጠየቁም ጎበዞች። እሺ ቡድን ሶስቶች የቡድን ሁለትን ነበር እየመለሱ የነበረው። አሁን ቡድን ሶስቶች መመለስ እንግዲህ የምትችሉት ህብስትና ቅዱስ ለምን ቡድን ሶስቱ ለምን ለሁለት ያደርጋሉ? ለምን ኩዌስችኑ ስኪፕ አላደረክም? አይ መጀመሪያ ቡድን ሁለቶች ያልተጠየቁት ያልመለሱትን ጥያቄ እንዲሞክሩት ነው እንጂ ለነሱ ሌላ ጥያቄ ነው የሚጠየቁ። ፖይንቱን ለምን ለሁለተኛው ቡድን ሰጠክ? አይ ፖይንቱን አልሰጠዋቸውም። እና ወደ አብርሃም አልክ ሰምቻለሁ እኮ ወደ አብርሃም ስል እኮ ለቡድን ሁለቶች ነጥቡ እንዳይያዝን ያልኩት። እሺ ልጆች አይ አብርሽ እያያዘ ነው፣ አታስቡ። እሱ አታስቡ ደግሞ ችግር የለውም እሱ። እሺ አሁን ቡድን ሶስቶች ጥያቄያችሁ ልትጠየቁ ነው። ተዘጋጃችሁ? እሺ መመለስ የምትችሉት ወይ ቅዱስ ወይ ህብስት ናችሁ። ከሁለት አንዳችሁ። እሺ 1 2 3 እግዚአብሔርን በእምነት እና አንተ ማናለህ? እኔ ቅድስት እግዚአብሔርን በእምነት እንተማመናለን። እሺ እንተማመናለን።
እሺ እስኪ መልሳችሁን እንየው። በእምነት እግዚአብሔርን እንታመናለን። በእምነት እግዚአብሔርን እንታመናለን። እናንተ ያላችሁት እግዚአብሔርን በእምነት እንታመናለን ነው። ስለዚህ አሁን ሶስቱም እኩል ናቸው ማለት ነው አይደል አብርሽ? አዎ ሶስቱም ግሩፕ አሁን ከ3 ጥያቄ 2 መልሰዋል። እሺ እሺ እሺ። ስለዚህ ልጆችዬ አሁን ምን እናደርጋለን? አሁን አንድ የመለያ ጥያቄ ነው የሚኖራችሁ። አንድ የመለያ ጥያቄ እናዘጋጃለን። ያ የመለያ ጥያቄ ኢሞጂዎች ነው የምንሰጣችሁ። ያን ኢሞጂ አይታችሁ ያ ኢሞጂ ስለማን እየተነገረ እንዳለ ማወቅ ነው ማለት ነው የሚጠበቅባችሁ። እሺ ማን? ስለዚህ አሁን ከቡድን አንድ ሰው ምረጡ። ሄሌን ተስማሙ። Okay, rock, scissors, paper, shoot. And then Yeah. rock, Okay, scissors, rock, paper, shoot. Same scissors. Rock. No, yours scissors. And again, No. I know. ቆይ Okay. እኔ እስኪ Rock, Yes. scissors, paper. Paper, Rock, shoot. scissors, paper, shoot. አላየውም። I did this. እኔ ገና You ስላላየው did this. I did this. እሺ So I win. early አደረኩ። እሺ ሁለታችሁም በቃ ሁለታችሁም ከቡድን አንድ ሁለታችሁም ከቡድን ሁለትም ደግሞ ሚካኤላና እሺ ከቡድን ሁለት ሚካኤላና አንድ ሰው ምረጡ። ወይ ኤልናታል ወይ ዚቦራ። ከቡድን አንድ ኤልናታ ዚቦራና ሄለም፣ ከቡድን ሁለት ደግሞ ቀጸላና አንድ ሰው ምረጡ። ከቡድን 3 ዳጊና ህብስት ወይ ደግሞ ያብቃል። እሺ ቅዱስ ነው። እሺ ቅዱስ እና አደርጋለሁ። እሺ ህብስትና ዳግም ከቡድን ሁለቶች። እሺ ተወዳጅ ልኬልሃለሁ ወደዛኛው። ተወዳጅ ግን ለምን ሀሁ ያለ ለምን? አይ እዚህ ገብቶ let's go. እሺ እንደውም ልጆች ሰዓትም ስላለን ችግር የለውም። አሁን ይታያል ስክሪኑ ልጆች? አዎ እሺ አዎ። ቡድን አንዶች አሁን ሁላችሁም እኩል ነጥብ ነው ያላችሁ። አንዳንድ ጥያቄ ትጠየቃላችሁ። ከዛ በኋላ እኩል ከሆናችሁ አንድ መለያ አንዳንድ ሰው እኔ ነኝ የምመርጠው። ከዛ በኋላ ትጠየቃላችሁ ማለት ነው። እሺ ስለዚህ አሁን ከቡድን አንድ በጋራ መመለስ ትችላላችሁ። አዎ ሄለም፣ ዚቦራና ኢቫን እና ብሩክ ከቡድን አንዶች ታሪክ ነው የሚነገራችሁ። ለምሳሌ አሁን አንድ ጥያቄ ላሳያችሁ እዚህ ጋር እዩ። ለምሳሌ እዚህ ጋር ህፃን አለ፣ በግ አለ፣ ድንጋይ አለ፣ ከዛ ደግሞ ክራውን አለ። ከዛ ይሄ ማን ነው ስትባሉ መምረጥ ማለት ነው። ግልጽ ነው? እና ሁለት ምርጫ መምረጥ አትችሉም። አንድ ምርጫ ነው መምረጥ የምትችሉት እና አንድ ሰው ነው መመለስ የሚችለው። አንድ ሰው መምረጥ አለባችሁ። ሀሊ ቢኬን የአንደኛውን ኦሬዲ ስላሳየህን ለምን የሁለት? አዎ ይሄ አይሆንም ሄለም። ያው ይሄ ለምሳሌ ነው። አዎ ስለዚህ አሁን ኤግዛምፕል አሁን ከቡድን አንድ እስኪ ከቡድን አንድ ሰው ምረጡ። ሻው ሄሌን ሲፖራ ሄሌን በቃ እኔ ሄሌን እናደር ያ ሄሌን እሱ ይምረጥ ከኛ አንድ። እሺ መጀመሪያው ዙር ላይ ከሄለም እንጀምራለን። ሁለተኛው ዙር ላይ ዚቦራ ትቀጥያለሽ። እሺ sure no problem። እሺ ብዙ ጥያቄ ስላለ ችግር የለውም። እሺ ሄለም ዝግጁ? yes እሺ 30 ሰከንድ አለሽ። 1 እሺ 2 3
ባህር ኢየሱስ በመሃል ዮናስ ተሰረ ኢየሱስ ኢየሱስ በውሃ ላይ ሄደ። ጎበዝ ልጅ ጎበዝ ልጅ። እሺ ቡድን ሁለቶች ነጥቡን አግኝተዋል። ቡድን አንዶች ነጥቡን አግኝተዋል። እሺ ቡድን ሁለቶች አንድ ሰው እሺ እኔ ልምረጥ። ሚካኤላ ኢየሱስ በውሃ ላይ ሄደ። ልክ ነሽ። አዎ ልክ ነሽ። ሚካኤላ ዝግጁ? እሺ ሚካኤላዬ ትመልሻለሽ አሁን 1 2 3 ዮና ጎበዝ ልጅ ጎበዝ ልጅ ጎበዝ ልጅ 25ኛው ሰከንድ ላይ መልሳለች። መልሱ ዮናስ ነው። እሺ እሺ ከቡድን 3 ደግሞ ዳጊ 1 ዝግጁ ዳጊ? አዎ 1 2 3 አብርሃም እስኪ መልሱ እናያለን። አብርሃም ብለዋል ቡድን 3ቶች። እሳት፣ ህግጋት፣ ተራራ ሙሴ ነው። እሺ እሺ ችግር የለውም። እስኪ አንድ ተጨማሪ ድል ይኖራቸዋል ቀጣይ። እሺ አሁን ቡድን አንዶች ተመልሰን መጥተናል። ዚቦራ ዝግጁ? I'm born ready. እሺ 1 2 3 አንዴ ላነባችሁ። መልአክ ለማርያም ተገለጠ። እስኪ መልስሽን ቼክ እናደርጋለን። ጎበዝ ጎበዝ ልጅ በትክክል ተመልሷል። እሺ ቡድን ሁለቶች ቀጠላ አለሽ? አቤት። እሺ ቀጸላ ተራ ነው። ቀጸላ ዝግጁ? አዎ። እሺ ቀጸላ 1 2 3 ኖ ልጅ 5 ሰከንድም አልሞላም። እሺ ጎበዝ ልጅ። እሺ ቡድን 3 እስክንድር አለ? እስክንድር እስክንድር አለ? እሺ እሺ ከቅዱስ ወይ ከህብስት አንዳችሁ? እኔ አደርጋለሁ። ቅዱስ። እሺ ቅዱሴ ዝግጁ? አዎ 1 2 3 ዳንኤል። 2 ሰከንድ በ2 ሰከንድ ነው የመለስከው። እሺ ጎበዞች። እሺ 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 ልጆችዬ አሁን የመለያ ጥያቄ አንድ ጥያቄ ከቡድን 1 ኢቫን፣ ከቡድን 2 ኤልናታል። ይሰማል? ኤልናታል እና ኢቫን ይሰማል? ስለዚህ እንግዲህ ልክ ነኝ አይደል? አብርሽ እንዴት ነው? ለመለያ እነሱ ናቸው የሚጠይቁት አይደል? አዎ ቃሉ ልክ ነው። ከግሩፕ አንድ 4 ነጥብ ከ5 አምጥተዋል እስካሁን።
ግሩፕ እሺ 2 4 ከ5 ግሩፕ 3 ደግሞ 3 ከ5 ስለዚህ ግሩፕ 1 እና 2 ይለያያሉ ማለት ነው። እሺ። ስለዚህ አንድ የመለያ ጥያቄ ያለን ከግሩፕ 1 ኢቫን፣ ከግሩፕ 2 ደግሞ ኤልናታን። ዝግጁ ናችሁ? ቀድሞ የመለሰ ነው። ቀድሞ የመለሰ እሺ። ኤልናታል እና ኢቫን ዝግጁ? ሌላ ሰው ድምፅ እንዳያሰማ እሺ። ሌላ ሰው ድምፅ ካሰማ ዲስኳሊፋይ ነው ማድረገው ያን ግሩፕ ማለት ነው። እሺ። አንድ ኤቫን እና ኤልናታል ብቻ። 1 2 3 ኢየሱስ እሺ። ቀድሞ የመለሰው ኤቫን ነው አይደለም? ይዘክና እሺ። እስኪ መልሱን ቼክ እናደርጋለን። ኢየሱስ። እሺ እሺ እሺ። ስለዚህ በዛሬው እንግዲህ ጥያቄና መልስ ውድድር ቡድን አንዶች እንግዲህ በንቁ ተሳታፊነት የመጀመሪያውን ቦታ ይዘዋል። ከዛ ደግሞ ቡድን ሁለቶች፣ ከዛ ደግሞ ቡድን ሶስቶች ይዘዋል። ግን ሁላችሁም በእውነት በጣም ነው የሚገርመው። ታሪኮቹን ሰዎቹን እንዳለ ታውቋቸዋላችሁ። ጎበዞች። በጣም ነው ደስ የሚለው። በጣም ነው የኮራንባችሁ ልጆችዬ። እስኪ ሁላችሁም ለራሳችሁ አጨብጭቡ። ማይክ አምሩና በእውነት በጣም ጎበዞች። እሺ ጎበዞች። እሺ